ምንም እንኳን ገና አሁን እንቅስቃሴ የተጀመረባቸው ክልሎች ቢኖሩ አዳማ ላይ ደግሞ በብዛት ወደ 138 የሚደርሱ አገልግሎቶች ተግባራዊ ሆነው ወደ ተግባር የተገባበትን ሁኔታ በማየቴ በጣም ደስ ብሎኛል። የከተማዋ ማስተር ፕላን እዚህ ጋር የምናየው ነገር በጣም ገላጭ ነው። በጣም ደስ ይላል። ከእናንተ ብዙ ነገር እንማራለን፣ ብዙ ነገር እንወስዳለን። ባየሁት ነገር ደስ ብሎኛል። በጣም ጥሩ ነገር አለ። ከመሬት ከገቢ አሰባሰብ ጋር በተሻለ የገቢ ምንጫችሁ ከዛ ከዲጂታላይዜሽን እዛ አይሲቲ ሴንተሩ ጋር ያየነው ነገር በሙሉ ሁሉም ደስ ይላል። በማየው ነገር አዳማ አንደኛ። አዳማን ባጭሩ እኔ ሳልፍም በዛ ነበርና የመጣሁትና እዛም ማታ እንግዲህ ያው በጣም ተገርም ያለው በአካል ባየሁት ዜን ደግሞ ያንን ፒክቸር ደግሞ እንደገና አምጥቼ እዚህ ጋር ሳይ እንግዲህ ተመላሽ ሶስተኛ ዙሪያ ነው ሲገባ ይሄንን አካባቢ በደንብ ስለተደነቅኩ ማለት ነው። ስለዚህ በጣም ግሩም ነው። እንግዲህ አዳማን ባየሁት የአምና ቬሪፊኬሽን እንትኑን ኮን በደንብ ባላይቅም ግን አሁን ዛሬ ሁሉንም አይቻለሁ። የተሻሉ ነገሮችን አይቻለሁ። ባየሁት ግን ብዙ ነገሩን አየሁት። እያንዳንዱ መስታወት ራሱ የተከፈተበት አካባቢ አገልግሎት ተሰጣጡን እያንዳንዱ ነገር ባየሁት ይገባታል አንደኛ ብትወጣ ማለት ነው። አገልግሎት ከማግኘት አኳያ ስማርት ቀልጣፋ አገልግሎት ለማህበረሰቡ ከመስጠት አኳያ ምክንያቱም ከተማ ነዋሪው ምን ይፈልጋል? ምቹ፣ ጽዱ፣ ቀልጣፋ የሆነ አገልግሎት ማግኘት ይፈልጋል። ከኛ አዳማ ከተማ ሌላ ተፎካካሪ ይኖራታል ብዬ አላስብም። በዚህ ዙርም አንደኛ ሳትወጣ አትቀርም የሚል ግምት አለኝ።